ሰላም እንዴት ዩቲዩብ ላይ ቪዲዮ እንደሚሰራ ነው አብረን እንዩ። በነፃ ዩቲዩብ አፕ ተጠቅሜ አማርኛ መናገርም ችያለሁ። አሰራሩን እስከ መጨረሻው ተከታተሉ። አስደሳች ቀን ነበረኝ። እኔም እንዲሁ። ሰላም ጓደኞቼ፣ እኔ ኳስ በጣም እወዳለሁ። አንድ ቀን ታላቅ ተጫዋች ሆናለሁ። እዚህ ላይ እንደምናየው ዩቲዩብ አማርኛ መናገርና ቪዲዮ ክሬት ማድረግ ጀምሯል። ይሄን ሁሉ ያየናቸውን ቪዲዮዎች ዩቲዩብ አፕን በሞባይሌ ላይ ተጠቅሜ ነው ክሬት ያደረኳቸው። እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ተከታተሉኝ። እስካሁን ባለው ምንም አይነት ክሬዲት አይጠይቅም። ለመጀመር ስልካችን ላይ ያለውን የዩቲዩብ አፕ እንከፍታለን። እታች ላይ የምናያትን ቪዲዮ ክሬት ማድረጊያ ቀስቷን እንጫናለን። ከዛም ላይ ጋር ያለችውን የጀመናይ ምልክት እንጫናለን። ኤአይ ፕሌግራውንድ ውስጥ ይወስደናል። የተለያዩ ኦፕሽኖች አሉ እዚህ። ክሬት ቪዲዮ፣ ሜክ ሚ ሙቭ፣ ፎቶ ቱ ቪዲዮ፣ ኢሜጅ የሚል ኦፕሽኖች አሉ። ለዛሬ ክሬት ቪዲዮ የሚለውን ነው የምንጠቀመው። ክሬት ቪዲዮ የሚለውን ከተጫንን በኋላ ታች ጋር የምናያትን የመደመር ምልክት እንጫንና ኢሜጃችንን አፕሎድ እናደርጋለን። በቴክስት ሳጥን ውስጥ ፕሮምፕታችንን እንጽፋለን። ለመጀመሪያ ጊዜ እንዲናገሩ የምንፈልገውን ዲያሎግ እናስገባለትም። በአማርኛ ብቻ እንዲያወሩ ትዕዛዝ እንሰጠዋለን። ከጨረስን በኋላ ቀስቱን በመጫን ቪዲዮአችን ሬዲ እስከሚሆን እንጠብቃለን። አስደሳች ቀን ነበረኝ። እኔም እንዲሁ። ነገ እንገናኛለን። የፈጠረልን ቪዲዮ ይህን ይመስላል። እኔ በጣም ተገርሜያለሁ። በጣም ቆንጆ ነው፣ አኪዩሬት ነው። ራሱ የኮንቨርሴሽኑንም አድ አድርጎ ነው ክሬት ያደረገው። ስለዚህ በጣም ይገርማል። ይሄኛው ደግሞ ምንም አይነት ሌላ ትዕዛዝ ሳልጨምር ድጋሜ ክሬት እንዲያደርግ ያዘዝኩት ነው። እንደምናየው ትንሽ የሆነ ስህተት አለው ከመጀመሪያው አንጻር ስናየው። በመቀጠል ካራክተሮቻችን መናገር ያለባቸውን እየጻፍን እንሞክረዋለን። የመጀመሪያው ካራክተራችን እች ሴት ናት። በቴክስት ባክሱ ውስጥ መናገር ያለባትንና አኒሜሽን ፕሮምፕቱን ጽፌ ክሬት አደርገዋለሁ። መናገር ያለባትን በኮቴሽን ማርክ ውስጥ አስቀምጠዋለሁ። በነፃ ዩቲዩብ አፕ ተጠቅሜ ይሄው እንደምናየው ጥሩ የሆነ አኒሜሽን ነው። ንግግሯንም እንድትናገር ያስቀመጥንላትን በትክክል እየተናገረች ነው። እስካሁን ክሬት ያደረግናቸው ለሞባይል የሚሆኑ ቪዲዮዎች ናቸው። ሰፊ ወይም ላንድስኬፕ የሆነ ቪዲዮ ክሬት አላደረግንም። እሱን ክሬት ማድረጉን ቼክ እናደርጋለን። እዚህ ፕሮምፕት ላይ 16:9 የሚል ዲቴል አስገብቻለሁ። ክሬት እናደርጋለን። እንደምናየው ሰፊ ወይም ላንድስኬፕ የሆነ ቪዲዮ ክሬት አላደረገልንም። ስለዚህ ለቲክቶክ እና ለዩቲዩብ ሾርት የሚሆን ቪዲዮዎችን ነው ክሬት ማድረግ የሚችለው። ሌላው እዚህ ጋር እንድናየው የምፈልገው አንዳንድ ቃላቶችን በትክክል ላይጠራልን ይችላል። ስለዚህ ወደ ኋላ ተመልሰን ማስተካከልና እንደገና መሞከር እንችላለን። ለምሳሌ እዚህ ቪዲዮ ላይ ኢትዮጵያዊ የሚለውን በአማርኛ ስለጻፍኩለት ፕሮናውንስ በትክክል ማድረግ አልቻለችም። ስለዚህ ወደ ኋላ ተመልሼ ዲያሎጉ ላይ ኢትዮጵያ የሚለውን ኢትዮጵያዊ የሚለውን በእንግሊዘኛ ጽፌዋለሁ ማለት ነው። እኔ ኤአይ የፈጠረኝ ቆንጆ ኢትዮጵያን ኢንፍሉዌንሰር ነኝ። ፎሎ አድርጉኝ፣ ካልሆነ እኔ እከተላቸዋለሁ። አንድ እዚህ ጋር ልናስታውሰው የሚገባን ነገር ክሬት ያደረግናቸውን ቪዲዮዎች ዳውንሎድ ማድረግ ያስፈልገናል። ቀስቱን ተጭነን ካለበለዚያ ግን ላናገኘው እንችላለን። ወደ ኋላ ከተመለስን አናገኘውም የትም ቦታ ላይ። ስለዚህ ከወደድነው ዳውንሎድ ማድረጋችንን መርሳት የለብንም። እዚህ ላይ ያየናቸውን በሙሉ ኢሜጆች ጀነሬት ያደረግኩት ጉግል ፍሎውን ተጠቅሜ ነው። ቻትጂፒቲን ተጠቅመን አይዲያዎችን እንዲሰጠን ድራማዎችን ክሬት እንዲያደርግልን አጫጭር ድራማዎችን መጠየቅ እንችላለን። እነዚህን አይነት ክሬሽኖች እየተጠቀምን የተለያዩ አዝናኝ የሆኑ ድራማዎችን ክሬት በማድረግ ዩቲዩብ ሾርት ላይ እና ቲክቶክ ላይ ገንዘብ መስራት እንችላለን። ሁለትና ከዛ በላይ ካራክተሮች በአንድ ቪዲዮ ላይ የራሳቸውን ዲያሎግ ምንም ሳይቀላቀል እንዲናገሩ የሚያስችለንን አሰራር ላሳያችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ለዛሬ ይሄን ይመስላል።
በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ሰላም።